በዛሬው ቪዲዮ መንታ መንገር ላይ ኩንያሚን ከቤተሰቡ የሚወጣበትንና አዲስ ድርጅት የሚከፍትበትን፣ በሌላ በኩል መሊክ በዘራፊዎች የምትታገትበትንና እሷን ለማዳን የሞከረው ጂሃን በመሳሪያ ተመቶ የሚሞትበትን እንዲሁም ሌሎችም እጅግ አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ አጓጊም ትዕይንት አለፍኩኝ። በዛሬው ትዕይንት እጅግ በጣም አጓጊ የሆነውንና በብዙዎች ልብ አንጠልጣይ የሆነውን ትዕይንት የመንታ መንገድን ክፍል ይዤ ቀርቤያለሁ። ኢሳትና እንዲሁም ደግሞ ሀሊል እስር ቤት ገብተዋል። እስር ቤት የገቡትም ደግሞ ሂክመትንም ጭምር ነው። ምክንያቱም ቤተሰቡን እንዳጭበረበሩና በሁሉም ወንጀል ተባባሪ እንደሆኑ አሁን ሁሉም አውቀዋል። ኢሳት እስር ቤት ከገባ በኋላ እንክብካቤ ይደረግለታል። በሌላኛው በኩል ሀሊልን ማንም የሚንከባከበው ሰው አልነበረም። ሀሊል ላይ ሁሉም ፊታቸውን እያፈተቱ እንደማይወዱትና ለሱ ጠላት መሆናቸውን ያሳይታል። ጭራሽ ጉዶ ለሀሊል የተዘጋጀለት ቦታ አልጋ ላይ ሳይሆን መሬት ላይ እንደሚተኛ ይነግሩታል። ትዕይንቱ ሂክመትንም እዛው እስር ቤት ውስጥ እንዳለችና የሴቶች እስር ቤት ውስጥ መግባቷን ያሳየናል። ሂክመትን እየተንከባከባት ይገኛሉ። ምክንያቱም እጅግ በጣም አስፈሪ ሴት ስለነበረች ነው። እቅዱና ህልሙ ተሳክቶለት ኩንያሚን ከሚስቱ ጋር አንድ ላይ ይገኛል። አዲስ ድርጅት ከፍቶ ከሚስቱ ጋር እየሰራ ነው። አሁን ባሉበት ህይወታቸውን አስተካክለው ገንዘባቸውን ከሀሊልና እንዲሁም ከሂክመት ተቀብለው በመጨረሻ ኩንያሚንና እንዲሁም ኬናን አንድ ላይ እየኖሩ ነው። ቱርካንን ከህይወቷ አስወጥቷታል። ከቱርካን ጋር አብሮ ቢማግጥም እንኳን ልጅ ብታረግዝበትም እንኳን ለእሱ የሚሆናትን ገንዘብ ሰጥቶ ቱርካንን እንደተገላገለ ያስባል። ግን እውነታው ያ አይደለም። ጄናን እስካሁን ይቅርታ ልታደርግለት አልቻለችም። እሷን እየለመናት ይገኛል። ምንም ነገር አይፈጠርም፣ አብሽሪ ታይ ሲል ይነግራታል። እሷም ግን አሁንም ምናልባት ከሱ የበለጠች ሴት ብትመጣ ያንን ሊያደርግባት እንደሚችል ትነግረዋለች። እሱ ግን ያንን እንደማያደርግ ይናገራል። በሌላ በኩል ኢስማ ኢሳት እስር ቤት ስለገባባት እጅግ በጣም እያለቀሰች ትገኛለች። እሷንም ሱምሩ ታረጋጋታለች በቀጣይ እንደሚመጣምና ወዲያው እሷም ልጇ የምትወልድበት ጊዜ ሲደርስ እስከዛ ድረስ እንደሚወጣ ሁሉም ነገር አስረግጣ ትነግራታለች። ቱርካን እቃዎቿን አዘጋጅታ ከቤት ውስጥ ለመውጣት ትናገራለች። አሁን መውጣት እንደምትፈልግና እዚህ ቤት ውስጥ መኖር እንደማትፈልግ ትነግራቸዋለች። ምክንያቱም ከኩንያሚን ትልቅ ፍቅር ስለያዛት ነበር። ቱርካን ሻንጣዋን ይዛ ወደ ሀሊል ጋር ትመጣለች። ታሲምቢ እኔ እዚህ መኖር አልችልም፣ እባክህ ይቅርታ አድርግልኝ። እናም ደግሞ መሄድ አለብኝ። በቃ የሁሉም ነገር ለእኔ እንደሆነ አልፈቀደልኝም። ምናልባት እዚህ እንድኖር ስለፈቀድክልኝ አመሰግናለሁ፣ ግን እሄዳለሁም ስትል ትነግረዋለች። ታሲን ግን ለሁሉም ሰዎች የሚጨነቅና የሚያስብ ነበር። እሷን እንድትቀመጥ እያደረገ አንቺ ከኩንያሚን ጋር ፍቅር ጀምረሽ ነበር፣ የማታስቢውን ህይወት ሰጥቶሻል። እርግጥ ነው፣ ግን እኛ አንቺን ልንወቅስሽም ሆነ ልናወግዝሽ አይገባም። እዚህ እንድትኖሪ እንፈቅድልሻለን በማለት ለእሷ የሚሆን ቤትም ከፈለገች እንደሚሰጣትና የምትፈልግበት ቦታ እንድትኖር ያደርጓታል። ምክንያቱም የኩንያሚን ልጅ ስለያዘች ነው። ኩንያሚን ለብቻው የሚኖርበትን ለኬናን ጋር የሚከራዩትንና አብሮ የሚገዙትን ቤት እያሳያት ነው። እሱም በዚህ ነገር እጅግ በጣም ትደሰታለች። ቤተሰቡ ተሰብስቦ አንድን ወሬን ያወራሉ፣ ይነጋገራሉ። በዚህ ጊዜያት ላይ ከቤቷ ተነስታ የምትወጣውን እስካሁን ድረስ ከቻን ጋር ያልታረቀችው መሊክ አለች። መሊክን እየተከታተላት ይገኛል ቻን። እሷም ወደ አንድ የጌጣጌጥ መሸጫ ሱቅ ውስጥ ዘለል ብላ ትገባለች። ይህንን ነገር በሙሉ ከሩቅ እየተመለከተ የነበረው ቻን አለ። ቻን እሷን መቅረብ አልፈልግም፣ ግን እያንዳንዱ ውሳኔዎቿን ማየት ይፈልጋል። ምን ልታደርግ ወደዛ ስፍራ ገባች? መሊክን ጠባቂዎቹና እንዲሁም ደግሞ እዛ ጌጣጌጥ ስፍራ የነበሩ ሰዎች እየተመለከቷትና እያወሯት ይገኛሉ። ምን ልታደርግ እንደመጣችም ሲጠይቋት እሷም ብትሆን ለእናቷ ጌጣጌጥ መግዛት እንደምትፈልግና እናቷ በቅርቡ የሰርግ ፕሮግራም እንዳለባት ለሰውየው በመናገር ወደ ውስጥ ትገባለች። ለእሷ የሚሆኑ እያንዳንዱ ጌጣጌጦችንም ከፊት ለፊት አስቀምጠው ያሳዩታል። መሊክ እባክሽን ምረጪ፣ እናም ደግሞ ምርጥ ነገራቶች እንደምታገኝ ያውቃለሁ። በተሻለ አቅም ደግሞ ሌሎችም ጽድት ያሉ እቃዎች አሉ፣ ልናሳይሽ እንችላለን። በዛ በኩል ያሉትን መግዛት ትችላለሽ፣ ምናልባት ለራስሽ የምትፈልጊም ከሆነ በማለት ሰውየው እሷን ማስመረጥ ይጀምራል። ጌጣጌጥ ቤቱ እጅግ በጣም የሚያምር ነበር። ጂሃን የመሊክ መቆየት አሳስቦት እዛው ቁጭ ብሎ እየጠበቃት ይገኛል። ግን በዚህ ሰዓት ላይ ወደዛ ስፍራ ዘራፊዎች ይገባሉ። ዘራፊዎች ግን ከመጡ በኋላ ሁላችሁም እጃችሁ ወደ ላይ አድርጉ ብያለሁ በማለት ዘራፊ ይናገራል። እባካችሁ ምንም ነገር አታርጉም፣ እርጉዝ ነኝ በማለት መሊክ ታለቅሳለች። እባካችሁ ምን ያደርጋችሁ ነው? ዘረፋው በይ አሁን እያንዳንዱን እቃ እዚህ ውስጥ አስገቢ በማለት ለጠባቂዋ ሰጥቷት እዛ ለምትሸጠው ሰው እቃዎችን እንዲሁም አልማዞች እንድታስቀምጥ ይነግራታል። በዚህ ጊዜያት ላይ እዛ የምትሰራ ሰራተኛ የነበረችው ሴት ባልታየ ሁኔታና ማንም ሰው ሳይመለከታት ቀስ ብላ ብርን ለማውጣት በሚመስል መልኩ ፖሊሶቹን መጥሪያ ደውልን ትነካለች። መሊክን እንድትንበረከክ ይነግሯታል። አልማዙን ያስቀመጠች የነበረችው ሴት ያንን ነገር አረገች። ሆዷን እየገፋት የነበረውና የልጇ ጉዳይ አሳስባት የነበረችው መሊክን እባክን ልጅ የሆነ ነገር የሆነ እየተሰማኝ ነው፣ እባክን ምንም እንዳልሆነ እርዳኝ በማለት ትናገራለች።
ልጄ በጣም እያመመኝ ነው፣ እርጉዝ ነኝ፣ መቀመጥ አለብኝ፣ እንደዚህ መቆም አልችልም ስትል ትነግረዋለች። ከፊት ለፊት አግቶ የያዛትም ሰው አፍሽን ዝጊ እባክሽ፣ ያንቺን ምንም ነገር መስማት አልፈልግም፣ ወንድሜ ቶሎ በልና እንውጣ ከዚህ በማለት ይናገራል። መሳሪያውን ጭንቅላታቸው ላይ ይደቀንባቸዋል። ጂያን በዚህ ጊዜያት ላይ በድንገቱ ወደ ፊት ለፊት ሲመለከት አንድ መሳሪያ የያዘ ሰው ከፊት ለፊት መሌክ ላይ መሳሪያ እንደደቀነባት ይገባዋል። ወዲያው ጂያን መሳሪያውን ታብቆ በፍጥነት እስቴት የላከው ሞት አይፈራም በሚለው መልእክት በፍጥነት ወደዛ ቦታ ይገባል። መሌክ በመሳሪያ እንደተደቀነባት ሳይ ከመሌክ ፊት ለፊትም ቆሞ እባክህ ወንድሜ ምንም ነገር እንዳታደርግ፣ ምንም አትሆኝም ፍቅሬ፣ ምን አባዬ ያደረክ ነው አንተ እጅላ እንዲ ገምዶ ውስጥ የገባው፣ እባክህ ወንድሜ እንነጋገር፣ እባክህ ምንም ነገር አታደርግ፣ ፖሊሶች እየመጡ ነው፣ ቶሎ ውጡ እና እኔ ዝም ብዬ በባዶ የሚወጣ ይመስላል፣ አንድ ነገር ሳልወስድ የሚወጣ ይመስላል፣ ደደብ ነህ እንዴ? እኔ የምትፈልገውን ነገር በሙሉ እሰጥሃለሁ፣ ግን ደግሞ እሷ እርጉዝ ናት፣ እባክህ እሷን ይዤ እንደወጣ እርዳኝ በሚልበት ጊዜያት ላይ ፖሊሶች መጡ ወንድሜ ብሎም ሲናገር፣ ፖሊስ ጠርተሃል አንተ ደደብ፣ አንተ ነህ ለዚህ ሁሉ ተጠያቂ፣ ማን ነበር ፖሊስ ጥራ ብሎ? የእውነት እኔ ለፖሊሶች አልደወልኩም፣ ከዚህ ሂድ ብያለሁኝ፣ እባክህ እባክህን። ጂያን መሳሪያውን ለማውጣት ሙከራ ሲያደርግ ዘራፊው ሰው መሳሪያ ይተኩስበታል። ጂያን በመሳሪያ ይመታል። በሚያሳዝን ሁኔታ ደረቱ ላይ ተመቶ ጂያን ይወድቃል። ይህን የተመለከተችው መሊክም ጂያን እያለች ታለቅሳለች። እጃቸውን ወደ ላይ አድርጉ ብያለሁ በማለት ፖሊስ በቁጥጥር ስር ያስገባቸዋል። እባካችሁ አምቡላንስ ጥሩ፣ እባካችሁ እርዱን እያለች መሊክ ታለቅሳለች። ጂያን በመሳሪያ ተመታበት። በሚያሳዝን ሁኔታ መሊክ ጂያንን አጣችው። ጂያን የልብ ምቱ ቆመ። መሊክም እዚያው ያለችበት ቦታ ማለቀስ ጀመረች። ፖሊሶች ዘራፊዎቹን በእጃቸው አስገቡ። በመሳሪያ የተመታውን ጂያንን መሊክ ደረቱን ላይ አፍና ይዛለት ደሙ እንዳይፈስ ብታደርግም እንኳን እስካሁን መንቃት አልቻለም። አምቡላንስ መጥቶ አምቡላንስ ውስጥ አስገቡት። አምቡላንስ በፍጥነት ወደ ሆስፒታል አደረሰው። ጂያን እያለች መሊክ እያለቀሰች ትገኛለች። እሷን ወደ ውስጥ እንዳትገባ ይከለክሏታል። ጂያን ወደ ውስጥ ገባ። መሊክ አለቀሰች። እታሲን እና እንዲሁም ሱምሩ መጡ። ወንድሜ ጂያን በመሳሪያ ተመታ፣ ጂያን በመሳሪያ ተመታ፣ በጣም ደምቷል፣ ምንም አይሆንም እባክሽን በማለት እሷን ለማረጋጋት ሙከራ አደረጉ። ሀሪካ፣ ኒሃያት እንዲሁም ሁሉም መጡ። ሁሉም አዝነዋል። ጓደኛው ናዚምም ጭምር መጣ ወደዛ ስፍራ። እባክሽ ልጄ ምንም ነገር አይሆንም፣ አብሽሪ፣ አይዞሽ በማለት ይናገራሉ። እስር ቤት ውስጥ የተቀመጠው እንክብካቤ እያገኘ ያለው ይሳቅ አለ። በሌላ በኩል ደግሞ ሀሊል ተጎሳቁሎ ቁጭ ብሎ ይገኛል። ምንም ነገር ማግኘት አልቻለም። የሚያሳዝን ፊታውን እያሳየው ይገኛል። በዚህ ጊዜያት ላይ ጠባቂው በመምጣት ወንድሙ በመሳሪያ እንድተመታ ይነግረዋል ለኢሳት። ኢሳት በዚህ ሰዓት ላይ በጣም ይደነግጣል። ታለ ብሎ ጠባቂውን የሚስጠይቀው እስካሁን እንዳልታወቀና መመታቱን ብቻ ይነግረዋል። ዶክተሩ ወደ ውጭ በመውጣት መሊክን እንድትረጋጋና እስካሁን ባለው ነገር ቁጥጥር ውስጥ እንደገባና ግን አደገኛ ቀዶ ጥገና ሊደረግለት እንደሚገባ ምናልባት ይህ ነገር በቶሎ የማይሰራለት ከሆነ እንደሚሞት እየነገራቸው እንዲፈርሙ ለዶክተሩ መቶ ይነግራቸዋል። መሊክ ታለቅሳለች። አጣ ነው ጂያን ሞተ እያለች ትናገራለች። ፍቅሬ እባክህን ንቃ እያለችም ታለቅሳለች። ተመልካቾች የዛሬው ትዕይንታችን ጋር ይጠናቀቃል። ጂያን ይሞታል ወይ? እንዲሁም በሌላ በኩል ደግሞ ሌሎችም እጅግ አስደንጋጭና የመጨረሻው ክፍል አጓጊ ትዕይንቶችን በቀጣይ ትዕይንት ይዤላችሁ ይመጣ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ትዕይንቱ ይቀጥላል።